ሺሊላ ድረሱ እንግዲህ ሳይመሽ በቶሎ እርዳታ እገዛችሁን እጅግ ከጅሎ ይጣራል የእናንተ ባሪያ ጌቶቼ ብሎ። አንዳንድ የቢድዓ አንጃዎች አህባሾችን ኮቴ የተከተሉ በነሽዳዎቻቸውና መንዙማዎቻቸው ይህንን ተውሂድ ከአላህ ዘንድ የመጣ ነቢያቶች የተላኩበትንና ሰዎች የተፈጠሩበትን ዓላማ የሚጻረር ነገር ስለበዛ ይህንን ግልጽ ማድረግ ግድ ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ባለፉት ፕሮግራሞቻችን አንዳንድ የተውሂድ ክፍሎችን ያየንበት ሁኔታ አለ። ዛሬ ደግሞ እስቲጋሳንና ዱዓን እናያለን። በፊት ያየነው እንኳ ቢሆንም አንዳንድ የቢድዓ አንጃዎች አህባሾችን ኮቴ የተከተሉ በነሽዳዎቻቸውና መንዙማዎቻቸው ይህንን ተውሂድ ከአላህ ዘንድ የመጣ ነቢያቶች የተላኩበትንና ሰዎች የተፈጠሩበትን ዓላማ የሚጻረር ነገር ስለበዛ ይህንን ግልጽ ማድረግ ግድ ይላል ነው። የአኢማዎቻችንን መንገድ በመከተል ሰዎች የተፈጠሩበት ዓላማ ተውሂድ ነው። እንደሚታወቀው አላህ ሱብሓነሁ ወተዓላ በቁርአን ውስጥ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ይሁን አጋንንቶችን እኔን ሊያመልኩኝ እንጂ አልፈጠርኳቸውም ይላል። አምልኮ ብሎ ማለት አላህ ሱብሓነሁ ወተዓላ በብቸኝነት ሲመለክ እንጂ ከአላህ ውጭ ያሉ አካሎች ከአላህ ጋር ሲመለኩ አይደለም ነው። ሌላኛው ነቢያቶች የተላኩበት ዓላማ አላህ በቁርአን ሲገልጽ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት፣ በእርግጥም እኮ መልክተኞችን ልከናል አላህን አምልኩ ብለን ጣዖቶችን ራቁ ብለን። ከአላህ ውጭ የተመለከ ሁሉ ጣጉት ተደርጎ ተይዟል ተብሎ ይባላል። መልካም ሰዎችን ያመለከ እንደሆነ መልካም ሰዎች ጣዖት ተብሎ ባይጠሩም እንኳን እዚያ ዘንድ የሚያዝ ሸይጣን አለ። ጣቂትን ሸይጣን አድርጎ ይዟል፣ ወይም ደግሞ እነኛ ማለት ሸይጣንን ታዟል፣ ወይ ደግሞ እነኛን አካሎች ጣቂት አድርጎ ይዟቸዋል ነው። ከነብዩ በላይ መልካም ሰው የለም። ነብይ አድርጎ ልኳቸዋል አለይሂ ሰላቱ ወሰላም። ከነቢያቶች ሁሉ አብልጧቸዋል። እሳቸው እንኳን ሊመለኩ አይገባም ነው። አምልኮ የአላህ ሱብሓነሁ ወተዓላ ሐቅ ነው። እንግዲህ ነብዩ አለይሂ ሰላም ባልደረባቸውን አብረው ይሄዱ ባሉበት ሁኔታ ጠየቁት፣ ሙዓዝን ጠየቁት ማ ሐቁላሂ ዐለል ዒባድ ወማ ሐቁል ዒባድ ዐለላህ፣ የአላህ ሐቅ በባሮች ላይ ያለውና ባሮቹ ደግሞ በአላህ ላይ ያላቸው ሐቅ ብለው በጠየቁት ጊዜ አላሁ ወረሱሉሁ አዕለም አለ። አላህና መልእክተኛ ያውቃሉ። ከዚያ በኋላ ዐለይሂ ሰላቱ ወሰላም ሐቁላህ ዐለል ዒባድ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአን፣ የአላህ ሐቅ በባሮቹ ላይ ያለው ሊያመልኩት ነው፣ በሱ ላይ ላያጋሩ አሉ። ወሐቁል ዒባድ ዐለላህ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአን፣ የባሮቹ ሐቅ ደግሞ አላህ ላይ ያላቸው አን ላ ዩዐዚበ መን ላ ዩሽሪክ ቢሂ ሸይአን፣ ላይቀጣቸው ነው በሱ ላይ ያላጋሩ እንደሆነ። ታዲያ ይህንን ተውሂድ ነቢያቶች የተላኩበት ዓላማ ሰዎች የተፈጠሩበት ዓላማ አለ። ይህንን ከአላህ ውጭ ላለ አካል ለሞቱ ሰዎች ይሰጣሉ ነው። ይህንን የሚጻረር ሰው የተለያዩ ተቀጽላ ስም ይሰጡታል፣ ዋህብያ በሚል ማለት ነው። ያሉትም ቢሉ እንግዲህ እኛ ሐቅን ከመናገር አንወገድም ነው። ከአላህ ዘንድ የመጣውን ጥርት ያለውን የነቢያቶቹን መንሃጅ ግልጽ እናደርጋለን። ታዲያ ይሄ መንዙማ ባይ ምንድን ነው የሚለው? አብዛኛው መንዙማ ሲባል ቢድዓ ነው አስሉ። ነገር ግን ቢድዓ ብቻ ላይ ያጠረ ይኖራል፣ ሽርክም ይኖራል ነው። ታዲያ ምን ይላቸዋል? ሺሊላ ድረሱ እንግዲህ ሳይመሽ በቶሎ እርዳታ እገዛችሁን ከጅሎ አለ ይጣራል የእናንተ ባሪያ ጌቶቼ ብሎ። ይሁ እንግዲህ እርዳታ እገዛችሁን ከጅሎ፣ እርዳታንና እገዛን እከጅላለሁ አለ። በምን? ከሞተው ሰው። ምናልባት ፎቶ ላይ ያሉት አብሬት ናቸው ባልሳሳት። እሳቸውን እንግዲህ እርዳታችሁን ከጅሎ እገዛችሁን ይላል። እገዛ አምልኮዊ እገዛ አለ፣ ከአላህ ውጭ ላለ አካል አይሰጥም። በቁርአን ላይ አላህ ሱብሓነሁ ወተዓላ ያስተማረን ምንድን ነው? ኢያከ ናዕቡዱ ወኢያከ ነስተዒን ነው። ኢያከ ናዕቡዱ ብሎ ማለት ምንድን ነው? አንተም ብቻ እናመልካለን ነው። ወኢያከ ነስተዒን በአንተም ብቻ እንታገዛለን ነው። አምልኮዊ እገዛ ከአላህ ውጭ ላለ አካል አይሰጥም ነው። ከተሰጠ ሽርክ ነው። እነኚህን የሞቱን ሰውዬ አግዙኝ ይላቸዋል። ሰው ልጆች በሚችሉት አግዙኝ ብሎ ማለት ይቻላል። ከመቻሉም ጋር የሚጠላበት ሁኔታ አለ ነው። ነገር ግን አምልኮዊ እገዛ ከሆነ ሳይሆነው ነው። አለይሂ ሰላቱ ወሰላም ባልደረባቸውን ሲመክሩት ምንድን ነው? ኢዘ ስተዐንተ ፈስተዒን ቢላህ አሉት። መታገዝ በፈለክ ጊዜ በአላህ ታገዝ አሉት። የሰው ልጆች በሚችሉት እንኳን እገዛን ከሰው ልጆች መጠየቅ የሚጠላበት ሁኔታ አለ ነው። ነገር ግን መተጋገዙን አላህ ሱብሓነሁ ወተዓላ በቁርአን ያወድሰዋል ነው። ወተዓወኑ ዐለል ብሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን።
ለማንኛውም አምልኮዊ ይገዛ አለ። አምልኮዊ ይገዛ ከአላህ ውጭ ላለ አካል አግዙኝ ብሎ ማለት ሽርክ ነው። ሰውየውን በማይችሉት ነው እየጠየቃቸው ያለው። ሌላኛው እርዳታን በተመለከተ የሰው ልጆችን እርዳታ መጠየቅ በሚችሉት ነገር አልተከለከለም ነው። ምናልባት አንዳንዴ እንደ ማስረጃ የሚያቀርቡታል። እሱም ሙሳን ከዘራቸው የሆነ ሰው እሳቸውን እርዳታ መጠየቁ ነው። ፈስተጋተሁ ለዚ ሚን ሺዓቲ ዐለ ለዚ ሚን ዐዱዊህ የሚለው የቁርአን አያት አለ ነው። ታዲያ ሙሳን በሚችሉት መጠየቁ ማለት ነው። የሙሳ ዘር የሆነው በጠላቱ ላይ ሙሳን እገዛ ጠየቀ ነው። ሙሳ ሄደው እንዲያግዙት በሚችሉት ነገር ነው። ስለዚህ የሰው ልጆች በሚችሉት ነገር እርዳታን መጠየቅ አልተከለከለም ነው። የጅብሪልም ሐዲስ ሊያመጡት ይችላሉ ነው። ኢብራሂም ለዚያ ለአደጋ በተዳረጉ ጊዜ ጅብሪል መጥቶ እርዳታ ልርዳህ ብሎ ጠይቋቸዋል። የሐዲሱን ትክክለኛነት ወላሁ ተዓላ አለም። ለማንኛውም እንደ ማስረጃ ያቀርቡታል። ታዲያ ያንን ማስረጃ በማምጣት እርዳታ ከአላህ ውጭ ላለ አካል መጠየቅ ይቻላል ለማለት ማስረጃ ያቀርቡታል ነው። ይሄ እንግዲህ ከእሱ ጋር የማይሄድ ሲሆን የሰው ልጆች በሚችሉት ነገር እርዳታ መጠየቅ ይቻላል ነው። ነገር ግን አምልኳዊ እርዳታን ከአላህ ውጭ ላለ አካል አይሰጥም ነው። ዱዓም አለ ነው። ዱዓና እንግዲህ ይጣራል የእናንተ ባሪያ ጌቶቹ ብሎ ይላል። እዚህ ላይ እንግዲህ እገዛን ጠይቋቸዋል ነው። እገዛን ይጠይቃል፣ እርዳታንም ይጠይቃል ነው። እነኚህ አምልኮች ሁለቱም አምልኳዊ ይግዣኝና አምልኳዊ እርዳታን መጠየቅ ከአላህ ውጭ ላለ አካል አይሰጥም። ከተሰጠ ሽርክ ነው፣ ዘላለማዊ ቅጣትን የሚያስቀጣ ኩፍር ነው። ይጣራል ይላል። የእናንተ ባሪያ ጌቶቹ ብሎ ይጣራል ነው። ይህንን ነገር እንግዲህ ጌታ ብሎ መጣራት ክልክል ነው። እንኳን በእንዲህ አይነት ደረጃ አምልኮ ጋር የተቆራኘን ነገር ቀርቶ እንደ ቋንቋ እንኳ ባሮችን ባሪያዬ ብሎ መጥራትን አለይሂ ሰላቱ ወሰላም ከልክለዋል ነው። ትክክለኛ ሐቂቃ ባሪያ ሆነ ሰው ባሪያን ባሪያዬ ብሎ መጥራትን ከልክለዋል። በቋንቋ ደረጃ እንኳን እንዲህ ያለውን የሞተውን ሰውዬ አምልኮ ጋር አቆራኝቶ መጣራት ቀርቶ ነው የእናንተ ባሪያ ጌቶቼ ብሎ። እንግዲህ ሁሉም የአላህ ባሪያ ነው። ሟቾቹም መልካም ሰዎችም ቢሆኑም እንኳን መልካም ስራቸው ጀነት ያስገባቸዋል ተብሎ ተቆርጦ መናገር አይቻልም ነው። ማን አሳወቀን? ምንስ አሳወቀን ነው። እነኚህ ሰዎች መልካም ከመሆናቸውም ጋር ከአላህ እዝነት እንከጅላለን ነው አለይሂ ሰላቱ ወሰላም። ማንም ሰው በአላህ እዝነት እንጂ ጀነት አይገባም አሉ። አንቱስ እኔም በሆን አላህ በእዝነቱ ቢሸፍነኝ እንጂ ጀነት አልገባም። እነኚህን ሰዎች ግን መልካም ነገርና ጥሩ ነገር ይጠይቋቸዋል ነው። ስለነሱ እንኳን እርግጠኛ መሆን አይቻልም ነው እንደ ሸሪዓ። ምናልባት መልካም ሰዎች ነበሩ፣ ከአላህ መልካም እንከጅልላቸዋለን፣ ተስፋ እናደርጋለን፣ ተገቢ ነገር ነው። ነገር ግን ስለነሱ እንኳን በቁርጠኝነት የጀነት ናቸው ተብሎ መናገር አይቻልም ነው። ታዲያ ሰውዬ ይጠራቸዋል፣ እርዳታም ይጠይቃቸዋል ነው። ለማንኛውም ይህን መሰረት ያደረገ ነው እንግዲህ ሸሪዓ ላይ የተቀመጠውን ግልጽ ማድረግ የምፈልገው። ቁርአንና ሐዲስ ላይ ዱዓና እስቲጋሳ እንዴት ይታያል ነው። ዱዓ ብሎ ማለት አምልኮ ነው። እርዱኝ ድረሱልኝ ብሎ ሲጣራ ዱዓ እያደረገ ነው፣ እየጠየቃቸው ነው፣ እየለመናቸው ነው። አለይሂ ሰላቱ ወሰላም በሐዲታቸው ዱዓ ኢባዳ መሆኑን ተናግረዋል ነው። አዱዓኡ ሁወል ዒባዳ፣ ዱዓ ብሎ ማለት ዒባዳ ነው አሉ። እኛ ልብ ወለድ አናወራም። ማስረጃችን ቁርአንና ሐዲስ ነው። ቁርአንና ሐዲስ ታዲያ በልብ ወለድ ሳይሆን ሰለፎቻችን ግንዛቤ ነው። ይህንን የሚጻረር ግንዛቤ ግልጽ አልሆነምና ነው፣ አልተገኘምና ነው። አዱዓኡ ሁወል ዒባዳ ብሎ ማለት ዱዓ ብሎ ማለት ዒባዳ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን አለ? ወቃለ ረብኩም udዑኒ አስተጂብ ለኩም ኢነ ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሃነመ ዳኺሪን አለ። ጌታ ምን አለ? አላህ ሱብሓነሁ ወተዓላ ለምኑኝ እሰጣችኋለሁ አለ። ኢነ ለዚነ የስተክቢሩነ እነኛ የሚኩራሩ የሆኑ ዐን ዒባደቲ አለ፣ እኔን ከማምለክ። እንግዲህ እዚህ ላይ ዒባዳ ብሎ የጠራው ምኑን ነው? ዱዓውን ነው። አላህ ዱዓ ብሎ ጠርቶታል ነው። ስለዚህ እነኚህን ሰዎች መለመን ኩፍር ነው፣ ከእስልምና የሚያስወጣ የሆነ ሰው ልጆች ችግር ገጥሟቸው ከዚህ ከችግር አውጣን ብሎ አላህን የሚለምኑ ከሆነና አፊያን ፈልገው አላህን የሚለምኑ ከሆነ በዚህ በጉዳያቸው ላይ ከአላህ ውጭ ያለን አካል የሚለምኑ ከሆነ እኚህ የሞቱትን ሰውዬ ከአላህ ሱብሓነሁ ወተዓላ ጋር እኩል ቆጥረዋቸዋል። አሁን የሚናገረው ንግግር ሁሉ ለአላህ የተገባውን ነገር ለእኚህ ሰው እየሰጥቷቸዋል ነው። ሞተዋል፣ አይሰሙም፣ መልስም አይሰጡም ነው። የፈለገ ደረጃ ቢደርሱ እኮ ነው። የፈለገ ደረጃ ቢደርሱ እንዳውም ባሪያ ብሎ ይጠራል። ባሪያችሁ ይላቸዋል። አላህ ሱብሓነሁ ወተዓላ ዘንድ ሁሉም ባሪያ የተደረገ ነው። አላህ ነቢዩ ዓለይሂ ሰላምን መልካም ስም ሲሰጣቸው ምንድን ያላቸው?
ባሪያ ብሎ ነው የጠራቸው። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ። ሌላኛው ደግሞ ቁርአን አያት ምን ይላል? አላህ ሱብሓነሁ ወተዓላ ኢሳቸውን ነቢዩ ዓለይሂ ሰላምን የጠራበት ምን አላቸው? ተባረከ አለዚ ነዘለል ፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። አላህ ባሪያ ብሎ ጠርቷቸዋል ዓለይሂ ሰላቱ ወሰላም። ባሪያ ብሎ ማለት አይመለክም ነው። እንኳን እኚህ ሰውዬ ዓለይሂ ሰላቱ ወሰላምን እንኳን ባሪያ ብሎ ጠርቷቸዋል። አምልኮ የሚባለው ነገር ከአላህ ውጭ ላለ አካል የተገባ አይደለም ነው። ሌላኛው ደግሞ ኢን ኩሉ መን ፊ ሰማዋቲ ወልአርድ ኢላ አቲ ረሕማኒ ዐብዳ። በመሬትም ላይ በሰማይም ላይ ያለው እኮ አይደለም አላህ ዘንድ ባሪያ ሆኖ የሚመጣ ቢሆን እንጂ። እኚህ ሰውዬ ባሪያ ናቸው፣ ሞተዋል። በሕይወት እያሉ ከጌታቸው የሚከጅሉና ከእናታቸው እንደኛው የተወለዱ ናቸው። የሚበሉ የሚጠጡና የሚጸዳዱ፣ በችግርና በመከራ ጊዜ እጆቻቸውን አንስተው አላህን የሚለምኑ የአላህ መልካም ባሪያ ናቸው። ሊመለኩ አይገባቸውም ነው። ይሄ ሁሉ ስንኝ እንግዲህ እስቲጋሳም ዱዓም ባርነትንም ጠቅልሎ ለእሳቸው የሰጠ ነው። ምናልባት ሰውየው ቢዝነስ ሆኖለት ቢዝነስ ፈልጎ ሰዎች በርካታ ሰዎች እሳቸውን የሚከተሉና በእሳቸውም ላይ የተንጠለጠሉ ስላሉ እይታን ፈልጎ ወይ ብርን ፈልጎ ሊሆን ይችላል ነው። ታዳኛ ከአላህ ዘንድ የመጣውን ተውሂድ ግልጽ ማድረግ በእኛ ላይ ግዴታ አለና ሰዎች ልትጠነቀቁ ግድ ይላችኋል ነው።